ኧረ በጣም ቆየሽ እንዴ? ሻወር ቤት ይሄን ያህል ጊዜ ቆይታል እንዴ? እኔ እኮ በጉጉት ላልቅ እኮ ነው። መጣች አልመጣች እያልኩኝ አፍጥኙ እንጂ ምን ሆነሽ ነው? ዛሬ ደግሞ እንዴት ነው አጠባው? በቡርሽ ነው እንዴ? ነው ፀጉሩን እየላጨሽው ነው? መላጣ ልታረጊው ነው? በቃ እኔማ ብታሳምሪው ደስ ይለኛል እንዴ። ቆንጆ ነገር ማን ይጠላል ብለሽ ነው? ይገባኛል። አዎ እንዴ መጀመሪያም ቆንጆ እኮ ነው ታውቂያለሽ። አንቺ የሬዲዮ አንቴና ራሱ እኮ እንደዛ ይኖረዋል ብለሽ ነው? አጫጭር እኮ ነው የሬዲዮ አንቴና ራሱ። አንቺ እኮ ይለያል። ለማንኛውም ሰዓት እንትን እንዳይልብን ቶሎ በይ። እቤትሽ ያለሽ መሰለሽ እንዴ? ፔንሲዮን እኮ ነው ያለሽ። ቶሎ በይ፣ የበረራ ሰዓትም ደርሶብኛል። ፈጠን በይ በእናትሽ። አንቺማ እንዴ ታጥባ አያውቅም እንዴ ሰው? አይ ዋልሽበት ብዬ እኮ ነው። የኔ ያህል ሰዓት እንዴት ነው? ኧረ በስመ አብ። ዛሬ እርግጠኛ ነኝ እንግዲህ ሌላ ጣዕም እንደሚይዝ እርግጠኛ ነኝ። የኔ ያህል ታጥቦ ሌላ ነገር እንደሚል እርግጠኛ ነኝ። ኬክ ራሱ እንደዛ የሚጣፍጥ አይመስለኝም። ኬክ በርገር ምናምን ራሱ እርግጠኛ ሆኜ ነው የምነግርሽ። አትጠራጠር እንዴ? አልጠራጠርም። ለማንኛውም እኔ ተጠራጥሬ አላውቅም። የሚስትን የመሰለ ዳቦ አለ እንዴ? የለም እኮ። ትጋግሪ ደግሞ በዝ እኮ ነሽ። ድፎ ዳቦም ትችያለሽ። ቲፒኛ ሙልሙል ምናምን። ፈጠን በይ በእናትሽ ቶሎ በይ። አንቺ ቀን ለምትሰሪያ ውስጥ ስለሆንሽ እኮ እኔ ውሃው ብቻ ነው የሚሰማኝ። አንቺ ድምፅ እኮ ብዙ አይሰማም። ቶሎ በይ፣ ሰዓት ደርሶኛል። ልሄድ ነው። በቃ ቻው ልበልሽ። በቃ ሄጃለሁ። እንደውም ቻው። በቃ ቻው። በቃ ቻው ቻው ቻው።